እለትም በታሪክ ዛሬ የጀግኖች መታሰቢያ ቀን ወይም በአፋን ኦሮሞ ጉያ ያደኖ ጎቶታ ተብሎ እንዲሰየም ስላደረገው የሽኒጋው የኦነግ አመራሮች ግድያ ታሪክና ስለ አቦማ ምትኩ ላውራችሁ። ዛሬ ደግሞ ቪዲዮን ኮፒ ሊንክ ፎሎ ማድረጋችሁን እንዳትረሱ። አቦማ ምትኩ በወለጋ ክፍለ ሀገር ጊምቢ ከተማን የተወለደው። ከዛ በልጅነቱ ከቤተሰቡ ጋር ወደ አዲስ አበባ በመምጣት በመዲናዋ እድገቱን አድርጓል። የሀብታም ልጆችና የውጭ ዜጋዎች የሚማሩበት አሜሪካን ኮሚኒቲ ስኩል ከገባ በኋላ ከ9 እስከ 12 ክፍል ደግሞ ኤሊት የሆኑ ተማሪዎች ይማሩበት የነበረው ተፈሪ መኮንን ትምህርት ቤት ተማረ። እዛ ከጨረሰ በኋላም ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ወይም ደግሞ በአሁኑ አዲስ አበባ ዩኒቨርሲቲ በመግባት ትምህርቱን የተከታተለ ሲሆን በዛ ጊዜም አብሮት ከተማሩት ከነመለስ ዜናዊ በተሻለ በፖለቲካ ጉዳዮች ላይ ተሰሚ እንደነበረ ይነገርለታል። 1966 የተማሪዎች አብዮት ሲፈነዳ ደግሞ የኦነግ ንድፈ ሐሳብ በነ ባሮ ቱምሳ እየተዘጋጀ የነበረበት ጊዜ ነበር። በትምህርት ዘመቻም አቦማ ምትኩ ወደ ጎንደር አካባቢ ሄዶ ከሰራ በኋላ የተማሪዎች ተወካይ ስለነበረ ወደ አዲስ አበባ ይመለሳል። በዛ ጊዜ አቦማ ምትኩን ጨምሮ 5 ሰዎችን ባሮ ቱምሳ ለኦነግ ድጋፍ ማሰባሰብ በሶማሌ ኤምባሲ በኩል በድብቅ ወደ ሶማሊያ ይልካቸዋል። በዛ ጊዜ ደግሞ እነ ጃራ አባገዳ ሶማሊያ ሞቃዲሾ ታስረው ስለነበረ እነሱን ለማስፈታት ሲሄዱ አቦማ ምትኩም ይታሰራል። በኋላ ላይ በነባሮ ቱምሳና በሌሎች የኦነግ አመራሮች ድጋፍ አቦማም ከተፈታ በኋላ ወደ አዲስ አበባ በመመለስ የግድያ ሙከራዎችን ጨምሮ ብዙ የፖለቲካ እንቅስቃሴዎችን አድርጓል። ሳይታሰብ ግን ድንገት የባሮ ቱምሳ መገደል ኦነግን የራሱን ሰራዊት ወደ ማዋቀር እንዲገባ አደረገው። በዚህ ጊዜም በፊት ትገፋቸው የነበረችው ሶማሊያም ድጋፍ አደረገችላቸውና ቢሮ ከፈተችላቸው። ሱዳን ቀድሞ ቢሮ ከፍቶ የነበረው ኦነግም ልክ እንደዚሁ ሶማሊያ እንዲንቀሳቀሱ አቦማ ምትኩን ጨምሮ በአጠቃላይ 10 የኦነግ አመራሮች ወደዛ እያመሩ ሳለ ኦጋዴን በረሃ ውስጥ ሽኒጋ በምትባል ቦታ በሶማሊያ ሽፍቶች ተይዘው 10ሩም በአንድ ጊዜ ተገደሉ። እነዛ 10ሩ የኦነግ አመራሮች በሃይማኖታቸው ሊለዩዋቸው ቢሞክሩ እኛ ስንታገል ያለ ሃይማኖት ልዩነት ስለነበረ አንለያይም በማለታቸው አንድ ላይም እንደተገደሉ ታሪካቸው ይናገራል። ከባሮ ቱምሳ መገደል በኋላ ኦነግ ላይ ትልቅ የስትራክቸር ለውጥና መረበሽ የፈጠረው የነዚህ 10 ሰዎች መገደል እንደነበረ ታሪካቸው ይናገራል። ከዛ በኋላ ነው ኦነግ ሰራዊት አዋቅሮ ትጥቅ ትግል ያደርግ የነበረው በስፋት። ስለዚህ በዛሬዋ ቀን ስለነበረ የነዚህ ሰዎች ጥቃት የተፈጸመው የጀግኖች መታሰቢያ ቀን ወይም በአፋን ኦሮሞ ጉያ ያደኖ ጎቶታ ተብሎ ተሰየመ ማለት ነው። ዛሬ ዕለትን በታሪክ ስለነዚህ ሰዎች ታሪክ አነሳውላችሁ። ቪዲዮ ታሪኩ ከተመቻችሁ ሁሌ እንደምለው ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። ይመቻችሁ።